ማወፈር ለምትፈልጉ የተስተካከለ ሼፕ የተስተካከለ አቋም የተስተካከለ ዳሌ እንዲኖራችሁ ብዬ ባለፈው በዚህ ሽፋን በሚባል ግብአት በቤት ውስጥ በመናገኘው ነገር እንዴት ነው ማወፈር የሚቻለው ብላችሁ ጠይቃችሁ ነግሬያችሁ በጣም ብዙ ልጆች ተጠቅማችሁት ያመሰገናችሁኝ ከ50 ኪሎ ወደ 70 ኪሎ ይመጣችሁ አላችሁ ከ40 ኪሎ ወደ 60 ይመጣችሁ አላችሁ በጣም እንደወፈራችሁ ብዙ ልጆች ነግራችሁኛል በተመሳሳይ ሆኖ ዛሬ ለየት ባለ ነገር ይሄ ላልጠቀማችሁ ልጆች ይሄኛው ሽፋን ላልጠቀማችሁ ልጆች ሌላ ነገር ይዤላችሁ መጥቻለሁ ሰው ያማረ ሰውነት እንዲኖራችሁ ኪሎአችሁ ቀንሶባችሁ ደግሞ ለተጨነቃችሁ ኪሎአችሁ እንዲጨምር ውፍረታችሁ እንዲጨምር ብዬ ይዤላችሁ መጥቻለሁ ከመጀመሪያ እስከ መጨረሻው ሰብስክራይብ ላይክ ያረጋችሁ ቪዲዮን ይዩልኝ ብዙ የማዳም ቅመሞች እንዲያዩት ደግሞ እንዲጠቀሙበት ላይክ በማድረግ ሰብስክራይብ በማድረግ ጀምሩት ከመጀመሪያ ጀምሮ እስከ መጨረሻ አብራችሁኝ ሁኑ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? አቃለው በጣም ጠፍቻለሁ። ብዙ ጊዜ እንትንምለው ማጠፋው ቲክቶክ ላይ ስለሆነ ነው። በአሁን ሰዓት በቲክቶክ ተቀምጫለሁና ለዛ ጠፍቼባችኋለሁ። እንግዲህ ስመጣም ደግሞ በጣም አሪፍ የሆኑ መረጃዎችን በሳል የሆኑ መረጃዎችን ነው ይዤላችሁ የምመጣው ማለት ነው። ሁሉ ጊዜ ተጠቅመንበታል ብላችሁ አስተያየት ሰጡኛላችሁ። ለአስተያየታችሁ ደግሞ በጣም አመሰግናችኋለሁ። ላይክ ያረጋችሁ ሰብስክራይብ ያረጋችሁ ሼር ያረጋችሁ ለምታበረታቱኝ ደግሞ በጣም ቴንክ ዩ ሶ ማች ልላችሁ እወዳለሁ። ዛሬ ደግሞ ለየት ባለ ነገር መጥቻለሁ። ባለፈው በዚህ በሽፋን ቪዲዮ ሰርቼላችሁ ነበር። መወፈር ለምትፈልጉ ኪሎ ይቀንሷል ብላችሁ ለተጨነቃችሁ የኪሎዋችሁ ጉዳይ በጣም ላሳሰባችሁ ብዬ በዚህ በሽፋን ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ ከዚህ ለየት ባለ ነገር ነው የመጣውላችሁ ማለት ነው። ይሄ ወደ ገደለው ስገባ ይሄ ነጭ ፓውደር ነው። ፓውደር ሱባ ይባላል ስሙ በአረብኛ ሱባ ይባላል። ኦሬዲ ይሄ ተከፍቷል። ያልተከፈተም እዚህ ጋር አለ። በጣም ብዙ እኔ ተጠቅሜ ጨርሻለሁ ማለት ነው። በተፈጥሯዊ ነገር በበቆሎ በመናምን ነው የሚሰራው። ብቻ እናንተ የተዘጋጀውን ሱፐር ማርኬት ላይ ታገኙታላችሁ። የተዘጋጀው አለ ሱባን የሚባለው ስሙ እንትን ፎቶውን አስቀምጥላችኋለሁ። ፎቶውን ስክሪንሾት በማድረግ ወስዳችሁ ጀመያ ወይ ሱፐር ማርኬት ስትሄዱ አሳይታችሁ ይሄን ነገር እፈልጋለሁ ብላችሁ መናገር ትችላላችሁ። ይቅርታ እንግዲህ ኪችን ነው ያለሁት። ውሃ ጀርባይ ላይ ያለውን እቃ ብዙ ትኩረት አታደርጉበት። ምክንያቱም ምን ያለሁት ኩሽና ነው። ኩሽና ላይ ሆኜ ነው ይሄንን ቪዲዮ የሰራውላችሁ ያለሁት ማለት ነው። እና ይሄ ሱባ የሚባል ነው። አሰራሩ ደግሞ እኔ አሁን ሁለት አይነት ወተት አለኝ። ይሄ ወተት ሎፋት ይባላል። ይሄ ሎፋት ማለት ስብ የሌለው የተጣራ ወተት ነው። ምንም አይነት የቅቤ ንክኪ ምንም አይነት የእርጎ ምናምን ንክኪ የሌለው ሎፋት ይባላል። ከሁሉም ነገር የጸዳ ኦሬዲ ኤክስፓየር ዴት አለው የሚያልቅበት ጊዜ ያለው ማለት ነውና ይሄንን ፍሬሽ ወተት አንድ በሉ። ይሄ ደግሞ ፉል ክሬም ይባላል። ይሄ ፉል ክሬም ነው። ሁሉ ነገሩን የቻለ ነው ራሱን እናንተ በፈለጋችሁት ወተት መጠቀም ትችላላችሁ። ይሄ ፉል ክሬም ነው። ቅቤው ምናምን በቃ ያኔ አብሮት አለ ክሬም ራሱን የቻለ ክሬም አለው። ይሄ ደግሞ ንጹህ ወተት አገር ቤት አልበን ቶሎ እንደምንጠጣው የለ ንጹህ ወተት ነው። ፍሬሽ ወተት ነው ማለት ነው። ይሄ ኤክስፓየርድ ዴቱ ለረጅም ጊዜ መቀመጥ ይችላል። አንዴ ክዳኑን ከከፈታችሁት በኋላ ውጭ ላይ ማቆየት አትችሉ። ቶሎ ወደ ፍሪጅ ማስገባት አለብን ማለት ነውና እሺ አሁን ላሳያችሁ የፈለኩት ምንድነው እኔ አንዱን ወተት ልጠቀም የቱን ልጠቀም ብዬ ሳስብ ግን ይሄንን መጠቀም ፈለኩት። ይሄንን ልጠቀም ይሄንን ሎፋቱን ልጠቀም። ምክንያቱም ከዛ በፊት ይሄንን ስለተጠቀምኩ ዛሬ ደግሞ ይሄንን ሎፋት ልቀይርና ልጠቀም። እሺ አብረን ወደ አሰራሩ እንሄዳለን፣ ወደ አበላሉ እንሄዳለን። ከዛ በፊት ግን ቪዲዮዬን ሰብስክራይብ ላይክ ሼር ያረጋችሁ ለብዙ የማዳም ቅመሞች እንዲደርስ ብዙ ልጆች እንዲጠቀሙበት ብዙ ኪሎአቸው ቀንሶ የተጎዱ ልጆች አሉ። ማዳም ቤት እየኖሩ እንዲቁሽሽ ብለው የሚኖሩ ልጆች አሉና ለነዛ በጣም የሚጠቅም ቪዲዮ ስለሆነ ላይክ ማድረጋችሁን እንዳትረሱ። ያበረታታኛል እናንተ ላይክ። ማሽን እዚህ ጋር የልብስ ማሽን እየጨዋ ነው እንግዲህ ሶሪ ኩሽና ነው ያለው። ወደ አሰራሩ እንሂድ ውዶቼ። ወተቱን ጨምሬያለሁ። እንግዲህ እንደነገርኳችሁ እኔ የተጠቀምኩት ወተት ሎፋት ነው። ሎፋት ይባላል። ይሄንን ሚልክ ፍሬሽ ሚልክ ነው የተጠቀምኩት። በፊት እንደነገርኳችሁ ይሄንን ስለተጠቀምኩ ዛሬ ለየት ያለ ወይም ደግሞ ቀየር ያለ ላድርገው ብዬ ነውና
ይሄው ወተቴን ሞቅ ላድርግ። እዚህ ጋር ጥጄዋለሁ እንዳይፈስባችሁ። ከጎኑ ነው መቆም ያለባችሁ። ምድጃ ይበላሻል ከፈሰሰ በጣም አስቸጋሪ ነው። እና ትንሽ ሞቅ ሲል ደግሞ ያሳየኋችሁን ሱማ የሚባል ዱቄት እንጨምራለን እዚህ ላይ ማለት ነው። አብራችሁን ቆዩ። ትንሽ ለብ ሲል ብዙም ሳይፍለቀለቅ እናንተ የምትፈልጉትን ያህል በማንኪያ እየወሰዳችሁ ትጨምራላችሁ። እናንተ ወተቱ የጨመራችሁት ወተት የሚበቃው ያህል ማለት ነው። በዚህ መልኩ የጨመራችሁት ወተት የሚበቃው ያህል በዚህ መልኩ 2 ማንኪያ አንድ ጨምሬ 3 አደርጋለሁ። ምክንያቱም እኔ ወተቱን በዛ አድርጌ ነው የጨመርኩት ማለት ነው። አያችሁ ሶሪ ጋይስ ይሄው 3 ማንኪያ አድርጌያለሁ። ምክንያቱም ይወፍራል ጋይስ። እሺ ምክንያቱም ይወፍራል እየፈላ ሲሄድ ይወፍራል። ራሱ ወተቱ እየፈላ ሲሄድ ይወፍራል። ኦኬ በዚህ መልኩ እያማሰልኩ እገኛለሁ። በጣም ጠቃሚ ንጥረ ነገር ነው። እሺ ጋይስ ከላይ የምታዩት እንደ ተልባ አይነት ነገር ነው። እሺ የተቀላቀለ በብዙ ነገር የተሰራ ስለሆነ አያችሁ እየወፈረ መጣ። አያችሁ እየወፈረ መጣ። እዩ አያችሁ እዩ። እሳቱን ደግሞ ቀነስ ላርግ ትንሽ እንዳያር ከስር እንዳያሳርርብኝ እሳቱን ቀነስ ላርግ። አያችሁ እኔ ትንሽዬ ስኳር መጨመር ስለምፈልግ አንድ ማንኪያ በዚህ አንድ ትንሿን ማንኪያ በዚህ ጨምራለሁ። ብዙ አትጨምሩ፣ ራሱም ስኳር ስላለው ብዙ አትጨምሩ። ይሄው ውዶችዬ በዚህ መልኩ አያችሁ እንዴት እንደሚያምር እንትኑ ራሱ እሳቱን ቀንሼዋለሁ። ኦሬዲ ቀስ ብሎ ትንሽ እንዲበስል አደርገዋለሁ። አያችሁት? ያው ውዶችዬ በዚህ መልኩ እገለብጣለሁ። የምፈልገውን ያህል እገለብጣለሁ። ትንሽ ነው እኔ የምፈልገው፣ ብዙ አልፈልግም። ምክንያቱም ለእናንተ ለማሳየት ነው የሰራሁት። እኔ ጠዋት ስለተጠቀምኩኝ ለእናንተ ለማሳየት ነው የሰራሁት። ስኳር አታብዙ፣ ራሱ ስኳር ስላለው ስኳር አታብዙ። ይሄ ውዶችዬ እንደምትመለከቱት በዚህ መልኩ መጥቻለሁ ማለት ነው። ኦልሬዲ ሰርቼ ጨርሼ እያቀሰቀስኩ እየተጠቀምኩት ነው። በጣም ነው ደስ የሚለው። በጣም ጥፍጥናውም ደስ ይላል። ጥቅሙም በጣም ከፍተኛ ጥቅም አለው። እዛ እየሄዳችሁ ሐኪም ቤት እያላችሁ 10 መርፌ ምናምን ከምትወጉ ለመወፈር ብላችሁ ይሄንን በቀላሉ ቤታችሁ ውስጥ ሰርታችሁ መጠቀም የምትችሉት ነገር ነው ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ቪዲዮዬ እንደጠቀማችሁ ተስፋ አደርጋለሁ። ለምትሰጡኝ አስተያየት ለምትሰጡኝ ብርታት ሁላችሁንም አመሰግናለሁ። አሁንም የእናንተ ላይክ እና ሰብስክራይብ ያስፈልገኛል። ላይቭ ያልኩኝ ዩቲዩቤ ተመቷል፣ እንደ በፊት አይደለም፣ ቀንሷል በጣም። ለዚህ እናንተ ትብብር ያስፈልገኛል ማለት ነው። እናንተ ላይክ ስታደርጉ ቫይራል ይወጣል ማለት ነው። ቤታችሁ ውስጥ ባለ ነገር ራሳችሁ ጠብቁ። እስክትሞቱ ድረስ ከስታችሁ እስክትሞቱ ድረስ ቁማችሁ አትዩ፣ መፍትሄ ይፈልጉ። እንደዚህ አንዳንድ ቪዲዮዎች ሲሰሩ ግቡና እዩ፣ ተጠቀሙ፣ ሰው ተጠቀሙ። ላይክ ይሆናል አይደል? ሞክሩ። መሞከር አለመፍራት፣ መጥፎ ነገር እስካልሆነ ድረስ። ለምሳሌ አሁን ይሄ ነገር ባይጠቅም እንኳን አይጎዳም፣ ባይጠቅም እንኳን ጉዳት የሌለው ነገር ብትሞክሩ አሪፍ ነው ለእናንተም። አሁን ሐኪም ቤት ሄዶ መርፌ ለመወፈር መርፌ የሚወጉ አሉ፣ ክኒን የሚወስዱ አሉ። ይሄ በጣም በኬሚካል የተሰራ ነገር መውሰድ የለባችሁ በጭራሽ። እኔ ይሄንን ነገር አልመክርም። ቤት ውስጥ ተጠቀሙት። ከዛ ወይ ማታ ከምግብ በኋላ ምግብ ከበላችሁ በኋላ ጧትም ይሁን ከምግብ በኋላ ይሄንን ልክ እንደ አጥሚት በሉት። የተለያየ እንትኖችን የያዘ ነው፣ ቫይታሚን ነክ ነገሮችን ይዟልና ይሄንን ነው ልመክራችሁ የምፈልገው። አመሰግናለሁ በጣም። መልካም ጊዜ፣ መልካም ቀን ይሁንላችሁ። ባይ ባይ።